አሁን በዚህ ሰዓት ማራኪ ለመሆን የግድ የፊት ቅርጽ መስተካከል፣ ጃው ላይ ማውጣት ወይም ፀጉር መማር እንዳለበት ታስብ ይሆናል። በመስታወት ስትመለከት ገና ብዙ ይቀረኛል ብለህ የምታስብ ከሆነ አእምሮ እየዋሸ ነው። እውነታው ግን ይሄ ነው። ማራኪነት 50% ብቻ ነው መልክህ ላይ የተመሰረተው። ቀሪው 50% ሙሉ በሙሉ በስልቦና ወይም ሳይኮሎጂ ላይ የተገነባ ነው። አሁን የሚነግርህ ጥቂት ስልቶች ከተጠቀምክ በአካልህ ላይ ምንም ነገር ሳትቀይር ወዲያውኑ ማራኪ መሆን ትችላለህ። 1. የሄሎ ኢፌክት። የሰው ልጅ አእምሮ አንድ ደካማ ጎን አለው። በአንተ ላይ አንድ ጥሩ ነገር ካየ ሌላውን ነገር ሁሉ ምርጥ እንደሆነ ያስባል። ለምሳሌ በራስ መተማመን ካለ ሰዎች ሳያውቁት አንተ እንደ ብልህ፣ ቀልደኛ፣ ሳቢ አድርገው ያስበዋል። በራስህ መተማመን ደግሞ የውስጥ ስሜት ሳይሆን ተግባር ነው። ለ3 ሰከንዶች ብቻ ቀጥ ብለህ ቁም፣ ትከሻ ዘርጋ፣ አገጭህን ደግሞ ከፍ አድርገህ በቃ። ሌላውን አእምሮ ክፍተት ሰዎች ራሱ ይሞሉታል። 2. የ0.5 ሰከንድ ህግ። ብዙዎች እዚህ ጋር ይሳሳታሉ። ወይ ፍትት ብለው ያያሉ አሊያም አይን ለአይን መገጣጠም ይፈራሉ። ሁለቱም ያስፈራሉ። ትክክለኛ መንገድ ግን ሰውን ስታይ ለግማሽ ሰከንድ ብቻ አይን ለአይን መገጣጠም ነው። ይህ ፍላጎትና ላይ ያሳያል እንጂ አያሸማቀቅም። ይህች ቅጽበት አንተ የበለጠ ንቁና ሳቢ ታደርግሃለች። 3. ንግግርህ 10% ቀንስ አድርግ። ወፍራም ድምፅ አያስፈልግህም። ዝም ብለህ የንግግር ፍጥነት ጥቂት ቀንስ አድርገው። ቀስ ብለው የሚናገሩ ሰዎች የበሰሉና የሚታመኑ ተደርገው ይወሰዳሉ። በፍጥነት ማውራት ሰዎች ለማስደሰት እየጣርኩ ነው ወይም አልተረጋጋሁም የሚል ስሜት ይሰጣል። 4. የስፖትላይት ኢፌክት። ይህ የብዙዎች ውበት የሚያጠፋ በሽታ ነው። ሁሉም ሰው እኔ እያየ ነው፣ ጉድለቴን እያስተዋለ ነው ብለህ ታስባለህ። እውነታው ግን ማንም ግድ የለውም። ያንተ ጉድለት ካንተ በላይ ማንም አያስተውለውም። አንተ ስለ ጉድለትህ መጨነቅ ስታቆም ሰዎች ማየቱን ያቆማሉ። 5. የዝምታ ኃይል። ይህ ዘዴ እንደ አስማት ነው የሚሰራው። ጥያቄ ሲጠየቅህ ከመመለስ በፊት ለግማሽ ሰከንድ ዝም በል። ይህ ዝምታ ማህበራዊ ብልሃት እንዳለህ ያሳያል። በራስ መታመን ያላቸው ሰዎች ብቻ ናቸው ዝምታ የማይፈሩት። 6. የሰውነት አቋም። ከሰው ጋር ስታወራ ደረትህ፣ እግርህ በትንሹ ወደ እርሱ መዞሩን አረጋግጥ። ይህ ዝግጁ ነኝ፣ ተግባቢ ነኝ የሚል ምልክት ነው። ከመጠን በላይ ሳይሆን በልክ መሆን ግን አስፈላጊ ነው። 7. የስሜት መስታወት። ሰዎች እኛን የሚመስሉ ሰዎች ይወዳሉ። የሌላውን ሰው ስሜት ሳትቀዳው ግን ተጋራው። እሱ ደስተኛ ከሆነ አንተም ፈታ በል። ቁም ነገር ላይ ከሆነ አንተም ተረጋጋ። አእምሮአችን ይሄ ሰው ይመቸኛል እንዲል ያደርጋል። 8. የዝምታ ግርማ። ብዙ ማውራት ሳይሆን ባለ ትርጉም ንግግር ማውራት ነው የሚመከረው። አስፈላጊ በሚሆንበት ጊዜ ብቻ የምትናገር ከሆነ ሰዎች አንተ እንደ ውድና ሚስጥራዊ ሰው ያዩሃል። በመጨረሻ ማራኪነት የፊትህ ቅርጽ ሳይሆን የምትልካቸው ምልክቶች ውጤት ነው። አቋምህ፣ የአይን እይታ፣ የንግግር ፍጥነት፣ እነዚህ ትናንሽ ነገሮች በሰዎች አእምሮ ውስጥ ትልቅ ለውጥ ያመጣሉ። ከነዚህ ውስጥ 2 ወይም ደግሞ 3 ብቻ ተግባራዊ ካደረግ ሰዎች አንተ የሚያዩበት መንገድ ሲቀየር ትገረማለህ። ቪዲዮን ከተመቻችሁ ደግሞ ላይክ እና ሰብስክራይብ ማድረግ እንዳትረሱ።